ለምትፈልጊው ነገር ዋጋ የማትከፊ ከሆነ ለምታጭው ነገር በፍጹም መበሳጨት የለብሽም። ድል ሁልጊዜ የሚገኘው ከመስዋዕትነት በኋላ ነው። ስለዚህ መስዋዕቱን አስቀድሚ፣ ከዛ ድሉ ይከተላል። ብዙ ሰዎች ያለ ቦታቸው ጨዋታ እየተጫወቱ በወንድ ጓደኛና በሴት ጓደኛ ላይ ብዙ ነገሮችን ያበላሻሉ። ምክንያቱም አንተ ባል ሳትሆን የባልነትን ሚና ለመጫወት፣ አንቺ ደግሞ ሚስት ሳትሆኚ የሚስትነትን ቦታ ተክተሽ ለመጫወት አትሞክሪ። ምክንያቱም ብዙ ነገር ይበላሽብሻል፣ ብዙ ህይወትሽ ይዘበራረቅብሻል። በቦይፍሬንድና በገርልፍሬንድ ሰዓት ኪስሽን ሳይሆን ወዶ መምጣት ያለበት ማንነትሽን ወዶ ነው መምጣት ያለበት። የሚወደድ ማንነት ካለህ ደግሞ ወደጂኝ ሳትላት ትወድሃለች እና ይሄ ማንነትህ ከተወደደ ሳታገባት የባልነትን ሚና ትጫወታለህ። ህይወትህም አይደብርህም፣ ሙሉ መስዋዕትነትንም ትከፍላለህ። በጮኝነት ጊዜ መስዋዕትነትን ያልከፈልክበት ህይወት መውረጃውን የማታውቀው ባስ ላይ እንደተሳፈርክ ወቀው።